ካፓሲተር ፓሲቭ ኤሌክትሮኒክስ ኮምፖነንት ነው። ካፓሲተር ልክ እንደ ባትሪ ሁሉ የኤሌክትሪክ ቻርጅ አጠራቅሞ ወይም ስቶር አድርጎ የማቆየት ችሎታ አለው። ነገር ግን ይህን የሚያደርገው ከባትሪ ለየት ባለ መልኩ ነው። እሱም ባትሪዎች ቮልቴጅን የሚያጠራቅሙበት መንገድ ኬሚካላዊ ሲሆን ካፓሲተሮች ግን ኤሌክትሪክ ፊልድን በመጠቀም ካፓሲተሮች ቻርጅን በጣም በአጭር ሴኮንዶች ውስጥ በፍጥነት ስቶር የማድረግ አቅም አላቸው። ይህን ሀሳብ በአጭር ኤክስፐሪመንት እንመልከተው። ከባትሪ አንጻር የጥሩ ጎናቸው ቢሆንም ቻርጅ ያደረጉትን ቮልቴጅ መልሶ ዲስቻርጅ ለማድረግም የዛን ያህል ፈጣን ናቸው። ባትሪዎችን ብንመለከት ግን የዚህን አይነት ሂደት አናገኝም። ምክንያቱም ባትሪዎች ቻርጅ ለማድረግ የደቂቃዎች አሊያም የሰዓታት ጊዜን ይፈልጋሉ። በተመሳሳይ የያዙትን ቮልቴጅ ዲስቻርጅ ሲያደርጉም እንዲሁ ቆይተው በመሆኑ ከካፓሲተሮች በዚህ ይለያያሉ። ካፓሲተር ቮልቴጅን በፍጥነት ቻርጅ እና ዲስቻርጅ ማድረጉ በሰርኪቶች ላይ ቀላል የማይባል ጠቀሜታ አለው። ይህን ኮንሴፕት በምሳሌ ለማየት እንሞክር። አንድ የውሃ ቱቦ ወይም ፓይፕ በውስጡ ውሃ እየወረደ እያለ ድንገት የውሃውን ቫልቭ ብንዘጋው የውሃውን ፍሰት ወዲያው ይቋረጣል። ነገር ግን ከውሃው መውረጃው ፓይፕ ስር ታንከር ብናስቀምጥ ብላችሁ አስቡ። ከላይ በከፍተኛ ግፊት እየወረደ ያለው ውሃ በታንከር ውስጥ አልፎ ከታንከሩ ስር ደግሞ በተዘጋጀለት ሌላ መውረጃ ፓይፕ እንዲወርድ ብናደርግ ምን የሚፈጠር ይመስላችኋል? ልክ እንደ መጀመሪያው ዋናው የውሃ ምንጭ ያለበትን ቫልቭ ብንዘጋው ለተወሰነ ጊዜ ያህል ለታችኛው ፓይፕ ውስጥ ያለው ውሃ መፍሰሱን አያቆም። ምክንያቱም ውሃውን ስቶር አድርጎ እንዲይዝልን በመሃል ታንከር ስላስገባ የውሃው ፍሰት ሳይቋረጥ ይቀጥላል። ስለዚህ ምንም እንኳን የውሃው ቫልቭ እየተከፈተና እየተዘጋ ቢቀጥል ታንከሩ ውሃውን እየሞላ በአንድ በኩል እየለቀቀ የታችኛው የውሃ ፍሰት ሳይቋረጥ ማስቀጠል ይችላል። ካፓሲተሮችም በኤሌክትሮኒክ ሰርኪዩት ውስጥ የታንከሩን ስራ ይሰሩልናል። ፓወር ስቶር አድርገው በመያዝና በአስፈላጊው ጊዜ በመልቀቅ ወጥነት ያለውን የኤሌክትሪክ ፍሰት ያስቀጥላሉ። ስለዚህ በዚህ ምሳሌ የተወሰነ ኮንሴፕት እንደተረዳችሁ ተስፋ አደርጋለሁ። ይህን ቪዲዮ እስከዚህ ደቂቃ ያያችሁ ሰዎች በጣም አሪፍ፣ በአንድ ነገር ላይ ትኩረት የማድረግ አቅማችሁ ከፍ ያለ እንደሆነ ያሳያል። ስለዚህ ለእናንተ የሚሆን ጥያቄ አለኝ። ካፓሲተሮች በፍጥነት ቻርጅ እና ዲስቻርጅ ማድረግ እንደሚችሉ አይተናል። ስለዚህ ተመሳሳይ ቫልዩ ያላቸው 3 ካፓሲተሮች ቢኖሩንና እነዚህ ካፓሲተሮች ቻርጅ እና ዲስቻርጅ የሚያደርጉበትን ፍጥነት ለማዘግየት ብንፈልግ ምን አይነት ቴክኒኮችን ልንጠቀም እንችላለን? መልሶቻችሁን በኮሜንት ላይ አሳውቁኝ። ከዛ ውጪ የዚህ ቱቶሪያል ምንጭ ኤሌክትሮኒክስን በአማርኛ ከተሰኘው መጽሐፍ ላይ የተወሰደ ስለ ካፓሲተሮች ከሚያብራራው ምዕራፍ ውስጥ ይቺ ትንሿ ክፍል ነች። ሙሉ መጽሐፉን ለማግኘት ባዮ ላይ ያለውን ሊንክ በመጫን ባዘጋጀነው ፓኬጅ ተጠቃሚ መሆን ትችላላችሁ።